ሰልፍ በመጀመሪያ ጊዜ ስንነሳ የዲፓርትመንት ጥያቄና ሌላ ጥያቄ ፖለቲካ ላይ ምን ሰፈሰፍ ሰዎች ለዚህ ለማተብ ተሎ የመውጣት እድላችን ጠባብ የሚሆነው ለምንድን ነው ጠቅልል አድርግ የሚገባው ከዚህ በኋላ ይሄ ነገር አይቆምም ግድያውም እንደሚቀጥል ነው አይምሮ ላይ የሚስለው ምክንያቱም ከዚህ በፊትም ሰልፍ ስለሚታወቅ በሃይማኖት አባቶችም በቅዱስ ሲኖዶስም ሲነሳ የነበረ ጥያቄም ስለሆነ አይቀርም ነገር ግን 4 አመት እዚህ ያለነ ከዚህ እስካለንም እስከ ዘላለምም ነዋሪዎች ነን እንደዚህ አይነት ነገር ሲፈጠር እንኳን ሰልፍ በሙሉ እንደ አባቶቻችን ሰራዊትም እንሆን እንችላለን ማለት ነው ሁለተኛው ጥያቄያችን ሊይዝ የሚገባው የመጀመሪያውን ጥያቄ ሊይዝ የሚገባው ቅዱስ ሲኖዶስ ነው እኛ ጥያቄያችን እንዲሰማ የምናደርገው ይሄ ስራ ሲሰራ ቅዱስ ሲኖዶስ ምን ያያል ነው አንደኛ ይሄ ጥያቄ ገበሬውን ወይም ማህበረሰቦቻችን ብትጠይቁ ለሃይማኖት ሆኖ የማይነሳው ውጊያ የለም ከኛ በላይ ይጋደላል ብትነግረው ነገር ግን በሶሻል ሚዲያ እና በፖለቲካ ስለማያውቁ ነገሮች ሁሉ ገበሬው ያውቅም እኛ ግን ጥቂት ከማህበረሰቡ እንለያለን ጥቂት እናውቃለን ተብለን ስለሆነ ከዚህ የተሰበሰብ ነው ለሃይማኖታችን ልናውቅ ይገባል ከዚህ የምትኖረው ጎበዝ ፎርል ዘጋፍ አይደለም እዚህ የምትኖረው ክርስቶስ ከዚህ የላከው ሰርተ የምትገባው በተላከው መሰረት ሰርተ ከዛ የምትሄድበት ስራ ስላለ ነው ጎበዝ ስለዚህ በሃይማኖታችን አንደኛ ቅዱስ ሲኖዶስ ይህንን ጥያቄ እንዲመልስ ነው ካልመለሰ የሰንበት ትምህርት ቤት አባላት አሉ ማህበረ ቅዱሳን ማደራጃ አለ ቤተክርስቲያናችን ቀኖናና ዶግማ ያስተናደችልን ነው በመብታችን በቤተክርስቲያናችን አናፍርም ብዙ ጥያቄዎችን እያነሳነ በማህበረ ቅዱሳን በሰንበት ትምህርት ቤትም በአካዳሚያችንም ቢሆን ጥያቄዎችን እየተነሱ በጋራ ኮሚቴ አቋቁመን ቢሆን እየሰራን እንኳን ሰልፍ እስከ ሌላ መድረስ እንችላለን በዚህ አናፍርም ያው ፖለቲካ ጋር ላይ ያይዘውም ሌሎች እምነቶች ሰልፍ ቢነሱ ምናምን የሚል ጥያቄ አለ አይነሱ ችግር የለውም እኛ እንበቃለን ሌሎች እምነቶች እርግጥ ይነሱ ፓወር ይሁንና ግን እኛ ሴራውን ስለማናቅ ችግር የለውም ይቆይ እኛ ራሱ ፓወር ነን ለራሳችን እንዴ አንድ ሰው ሆኖ ሰማይትነት ስንት 7 እና 8 ሆነው የሰቀሉት 20 ወንበዴ ሆኖ አይደል የሰቀለው ለእምነት አንድ ሰው ይበቃል ነው ለእምነታችን እና ሶስት ጥያቄዎችን ጠቅልል ለማድረግ ያክል አንደኛ ተማሪዎች እንደዚህ አይነት ሲነሳ መነሳት አለብን ነው ከምንም በላይ ከአይምሮአችን ሊሳል የሚገባው ከዚህ ለመኖር ምክንያት ምንድነው ከዚህ የምኖረው ዶክተር ወይም የሆነ ነገር ለመሆን አይደለም እኮ ጎበዝ የተላከነው እኮ ሰርተን የሚገባን የምንሄድበት ቦታ አለ እኛስ ሀገራችን በሰማይ ነው እና ሌላችሁ የሚገባው አንደኛ ሰልፍ ሲነሳ እንድትወጡ ቀጣይ አመትም ቢሆን አሁን መውጫ ላይ የሆነ ነገር ቢፈጠር ሶሻል ሚዲያ ላይ ብዙ ችግሮች እያየነው ነው ካህናት እንደቀደሱ እየታረዱ ነው የቤተክርስቲያን አባቶች ቅዱስ ሲኖዶስ አባል እስከ መገንጠል እየተደረሰ ነው ቅዱስ ሲኖዶስን ከ3 እስከ መሰንጠቅ የሚሰራ ሴራ ስላለ እኛ ለወደፊትም እንኳን ይሄን በሰልፍ መጥቀስ ብዙ ስራዎችን ማካሄድ እንችላለን ምክንያቱም እኛንን ተማሩ መቀላቀል ያለብን ገበሬው ወጣ ካልከው አናቱን ነው የሚል ወጥቶ ነገር ግን የሶሻል ሚዲያው አይረዱም አባቶቻችን ሳይማሩ ያስተማሩን አባቶች ናቸው አይረዱትም እኛ ግን ትልቅ አወቅነ እያልን ብዙ ነገር ስላለ በዚህ አትፈሩ ሁለተኛ ደግሞ ዲያቆናት ወንድሞች አሉ ካህናት አባቶች አሉ ከኛ ውስጥ እነሱ ደግሞ አንዳንድ ነገር ስለሚመክሩን ምክንያቱም እኛ በወጣትነት ስሜት የማይገባን እንዳናደርግ ማለት ነው ቤተክርስቲያናችን ሁሉም ነገር ፊደሉንም ሁሉንም ቀርጻ ያስተማረች ቤተክርስቲያናችን ናት ይሄ ሁሉ ፍልስፍና ምንድን ይያለ የቀየሩ ከአንዲት ቤተክርስቲያን መጣ ነው ግልጹን እንነጋገር ከቤተክርስቲያን ነው መነሻችን እና ልንሰራ የምንገባው ሁሉንም ስራ ቤተክርስቲያናችን ነው የምትዋጣው አንፈር የሚሰሩ ጥያቄዎችን በቤተክርስቲያናችን አያይዘን በማህበረ ቅዱሳንና በጉባኤው ቀጣይ አመትም ፒያዳም ቢሆን የፈለገው ግቢም ቢሆን ይሄንን ጥያቄ እናደርሳለን ምክንያቱም ከኛ አቅም አለ ብዬ ነው የማምነው ምክንያቱም የዩኒቨርሲቲ ተማሪ ብዙ ታሪክ ለእናንተ አላወራም የዩኒቨርሲቲ ተማሪ መንግስት እስከመጣል መድረስ እድል አለው እና ስላችሁ እኛ በፖለቲካ ልናያይዘው ሳይሆን እምነታችን ይከበር ነው ለመኖራችን ምክንያት የሆነች ኦርቶዶክስ ሃይማኖት ተቀጥል ዘንድ እኛ በሰልፍም በሐሳብም እንድንገልጽ ነው አመሰግናለሁ እግዚአብሔር ና ድምጽ እንዲሰማ ሰማች ብሬድ አለ 3 ከዚህ እዚህ አይሰማም